ዛሬ ስደተኛ ብትባሉ ነገ አገር ይኖራችኋል። ዛሬ ብትሰደዱ ነገ ርስት ይጠብቃችኋል። ዛሬ ብትቀበሩ ነገ ትንሣኤ አላችሁ። ዛሬ ተቀባይነት ብታጡ ነገ በብዙ መላእክቶች ፊት ትቀበላላችሁ። ኢየሱስን መከተል ቀላል አይደለም። በእኔ ላይ የደረሰው ሁሉ በእናንተ ላይ ይደርሳል። እኔ የተቀበልኩትን እናንተም ትቀበላላችሁ። ከኔ ጋር ትዋረዳላችሁ፣ ከኔ ጋር ትከብራላችሁ። ከኔ ጋር ትቀበራላችሁ፣ ከኔ ጋር ትነሳላችሁ። ከኔ ጋር ትገፋላችሁ፣ ከኔ ጋር ትጠራላችሁ። ከኔ ጋር ከከተማ ወደ ውጭ ትወጣላችሁ፣ ከኔ ጋር ወደ እግዚአብሔር ክብር ትገባላችሁ። ከኔ ጋር እንደ ስደተኛ ትሆናላችሁ፣ ከኔ ጋር ርስት ይኖራችኋል። ከኔ ጋር ቦታ ትከለከላላችሁ፣ ከኔ ጋር በእግዚአብሔር ዙፋን ትቀመጣላችሁ። ይሄ ክብር እንዳለ ይነግራቸው ነበር። በዓለምና በክርስቶስ መካከል ያለውን ልዩነት ነው ማሳያችሁ። ዓለም መጀመሪያ እንደሚያከብራችሁ ይናገራል፣ በኋላ ግን አስተኝቶ ያርዳል። ክርስቶስ ደግሞ መጀመሪያ እንደምትዋረዱ ይናገራል፣ በኋላ እንደምትከብሩ መልካም ዜና ያለኝ ይላል። ይሄ የክርስቶስ ፍልስፍና ነው። የዓለም ፍልስፍና ሌላ ነው። መጀመሪያ ክብር ያሳያል። አያችሁ፣ ወደ ኢየሱስ መጥቶ ክብር እኮ ነው ያሳየው። የዓለም መንግስታትን አሳየ፣ ገንዘቡን አሳየ፣ ሀብቱን አሳየ፣ ወርቁን አሳየ፣ ብሩን አሳየ። ይሄ ሁሉ ይሰጣል ብሎ ክብር ነው ያሳየው። በኋላ ያለውን ውርደት አላሳየም። ኢየሱስ ደግሞ መጀመሪያ ሐዋርያትን ያሳየው ምንድነው? ውርደት አለ ነው ያላችሁ። መጀመሪያ ምን አለ? ቦታው እንዴት እንደተቀየረ አያችሁ። ሰይጣን መጥቶ መጀመሪያ ክብር ያሳያል፣ ከክብር በኋላ ያለውን ውርደት አይናገርም። እግዚአብሔር ደግሞ መጀመሪያ ውርደት ያሳያል። ትዋረዳላችሁ፣ እንደኔ በጥፊ ትመታላችሁ፣ እንደኔ ትገፋላችሁ፣ እንደኔ ትሞታላችሁ፣ እንደኔ ትገደላላችሁ፣ እንደኔ ትገፋላችሁ፣ እንደኔ ተቀባይነት ታጣላችሁ። በኋላ ግን በእግዚአብሔር ቀኝ ትቀመጣላችሁ። በኋላ ሽልማት ይጠብቃችኋል።